ላ ፒኮታ የኮሎምቢያ እጅግ አደገኛ ወንጀለኞች የሚታሰሩበት ቦታ ነው። ይህንን እስር ቤት ለአንድ ዓመት በሚስጥር ቀርጬዋለሁ። ሁሉም ሰው ጉቦ ይቀበላል። እዚህ ገንዘብ ሕግን ይለውጣል። በውስጡ መሳሪያዎችና አደንዛዥ እጾች ይሸጣሉ። እስረኞች በራሳቸው ክፍል ውስጥ አልኮል ያስቀምጣሉ። በዚህ እስር ቤት ውስጥ ስልጣን በገንዘብ ይገዛል። አንዳንዶች እስረኞች በውስጥ የግል ጠባቂዎች እንኳ አሏቸው። በዚህ እስር ቤት የድንግል ማርያም ስዕል በእስረኞች ክፍል ውስጥ ይሳላል። ዛሬ በኮሎምቢያ ታሪክ ትልቁ በሆነው የእስር ቤት ድንገተኛ ፍተሻ ኦፕሬሽን ዶሚኖ ላይ ለመሳተፍ እዚህ ተገኝተናል። ከፖሊሶች ጋር ወደ እነዚህ የእስር ቤት ክፍሎች ገብተን ህገወጥ ቁሶችን ለመፈለግ በሚደረገው ፍተሻ ላይ እንሳተፋለን። በዛሬው የእስር ቤት ድንገተኛ ፍተሻ የተያዙት ነገሮች እነዚህ ናቸው: ቢላዎች፣ ስልኮች፣ በሊትር የሚቆጠር አልኮልና አደንዛዥ እጾች። ጠባቂዎቹ እንኳ እነዚህ ነገሮች እንዴት ወደ ውስጥ እንደሚገቡ አያውቁም። የተያዙባቸው እስረኞችም ቢሆኑ ምንም የሚያውቁት ነገር የለም። ማስረጃው እዚህ አለ። ሆኖም ግን ማንም የሚያውቀው ነገር የለም። እዚህ መጥተህ አይኔን እያየህ አትዋሸኝ። ጠባቂዎቹ በየቀኑ ገንዘባችንን ይቀሙናል። በውጭ ፖሊሶች ዝግጁ ናቸው። በውስጥ እስረኞቹ ምንም የሚያውቁት ነገር የለም። በረብሻና በማምለጥ በሚታወቀው ላ ፒኮታ ኦፕሬሽን ዶሚኖ አሁን ጀምሯል። ከጠዋቱ 12 ሰዓት በመላው ኮሎምቢያ የሚገኙ 124 እስር ቤቶችን በአንድ ጊዜ በሚያዳርሰው ዘመቻ ውስጥ እጅግ ወሳኝ ለሆነው ኦፕሬሽን ወደ ላ ፒኮታ እያመራን ነው። የፍትህ ሚኒስትሩ እንኳን እዚህ ተገኝተዋል። የእስር ቤቱ ሁኔታ እስከዚህ ድረስ አሳሳቢ ነው። በዚህ እስር ቤት ውስጥ ከካርቴል መሪዎች እስከ ቅጥረኛ ነፍሰ ገዳዮች፣ ከፖለቲከኞች እስከ አሸባሪዎች እዚህ ይገኛሉ። መንግስት ይህንን ቦታ ለመቆጣጠር ለዓመታት ሲታገል ቆይቷል። ወደ እስር ቤቱ ስንገባ በመጀመሪያዎቹ የደህንነት ኬላ ላይ መታወቂያችንን ይፈትሻሉ። በኬላው ላይ አንድ ወታደር በትከሻው ላይ የአሜሪካ ሰንደቅ ዓላማ ምልክት አድርጓል። ወደ ውስጥ ጠለቅ ብለን በገባን ቁጥር የፍተሻው ግዝፈት ይበልጥ እየታወቀን ይመጣል። ላ ፒኮታ ከውጭ ሲታይ ተራ እስር ቤት ይመስላል። ነገር ግን አንዴ ወደ ውስጥ ሲገቡ ከታሰበው በላይ እጅግ ሰፊ መሆኑን ይረዳሉ። እጅግ ውስብስብ ነው። ይህ ህንፃ 8 ፎቆች ያሉት ሲሆን ከ9000 በላይ እስረኞችን ይይዛል። ይህም በይፋ ከሚፈቀደው አቅሙ ከእጥፍ በላይ ነው። በማንኛውም ሰዓት ሊፈነዳ የሚችል የማያቋርጥ ውጥረት በውስጡ አለ። እንደ እስረኞቹ ገለጻ እዚህ ያሉ አንዳንድ ጠባቂዎች በሙስና ውስጥ እጃቸው አለበት። ማንኛውንም ነገር በድብቅ ወደ ውስጥ ማስገባት ይቻላል። ላ ፒኮታ የኦፕሬሽን ዶሚኖ ዋነኛ ኢላማ ካደረጉት ነገሮች አንዱ ይህ ነው። ከሚኒስትሩ ጋር ወደ ውስጥ እየገባን ነው። የደህንነት ቡድኖች፣ ወታደሮችና ፖሊሶች ወደ 100 የሚጠጉ ሰዎች በአንድ ጊዜ ወደ እስር ቤቱ ይገባሉ። ሚኒስትሩ ቀድመውን እየገቡ ሲሆን ድንገተኛ ፍተሻውን ልንጀምር ነው። ይህ አሁን እየተከናወነ ያለው ኦፕሬሽን በመሆኑ የተለመዱት የመግቢያ ስርዓቶች ተፈጻሚ አይሆኑም። አሁን በወንጀለኞቹ መካከል እንገኛለን። ወደ ውስጥ ስንገባ እስረኞቹ ገና ከክፍሎቻቸው መውጣታቸውን ተረዳው። ሁሉም እዚህ ማዕከላዊ ቦታ ላይ ተሰብስበው እየጠበቁ ነው። በእያንዳንዱ ፊት ላይ ያለው የድንጋጤ ስሜት ይታያል። ምን እየተፈጠረ እንዳለ ሳያውቁ ዝም ብለው ይጠባበቃሉ። እስረኞችን በግቢው ውስጥ ሰብስበዋቸዋል። አሁን ክፍሎችን ሊፈትሹ ነው። በመካከላቸው ተከታታይ ነፍሰ ገዳዮች፣ ፖለቲከኞች፣ አሸባሪዎች፣ የአደንዛዥ እጽ አዘዋዋሪዎች ይገኙበታል። ከጥቂት ደቂቃዎች በፊት በተለመደው የዕለት ተዕለት ተግባራቸው ላይ ነበሩ። ፖሊሶች ክፍሎችን መፈተሽ ሲጀምሩ እስረኞች ድምጻቸውን ማሰማትና በውስጥ ነገሮች እንዴት እንደሚከወኑ መናገር ጀመሩ። Food, electricity. ምግብ የለም፣ ውሃም የለም፣ መብራት የለም። ቀኑን ሙሉ ተጠምተን በጨለማ ውስጥ ነው የምንውለው። Spend the whole day thirsty and in the dark. በዚህ ቅጽበት ያቀረቡትን አቤቱታ ለማረጋገጥ ምንም መንገድ አልነበረንም። ነገር ግን ሁሉም አንድ ተመሳሳይ ችግር ያመለክቱ ነበር። እዚህ ያለው የምግብ አቅርቦት ስርዓት በሙስና የተበላሸ ነው። ከጥቂት ደቂቃዎች በኋላ የምንገባባቸው የእስር ቤት ክፍሎች በውስጡ ያለው ሰው ሁሉ እኩል አለመሆኑን ያሳዩናል። I'll bring you what they call food here.
እነሱ እዚህ ምግብ የሚሉትን ነገር በዘጋቢ ፊልማችሁ እንድታሳዩት አመጣላችኋለሁ። ቅረጹት፣ በዘጋቢ ፊልማችሁ ውስጥም አካቱት። በየቀኑ ምን እንደሚሰጡን ተመልከቱ። የሚሰጡን ምግብ ለመብላት በጣም ከባድ ነው። ካሜራዎቹን የተሰበሰበውን ህዝብና የፍትህ ሚኒስትሩን ሲመለከቱ ታራሚዎቹ ይህ የተለመደ ፍተሻ እንዳልሆነ ተረድተዋል። ውጥረቱ እየጨመረ ሲሄድ የተቃውሞ ትኩረትም በቀጥታ ወደ እስር ቤቱ አስተዳደር ኢንፔክ ዞረ። እዚህ ምንም አይነት የሰብአዊ መብት የለም። ሙስናው ሌት ተቀን የሰፈነ ነው። ውሃ የለም። ምግቡም አስከፊ ነው። ጉቦ ከከፈልህ ጠባቂዎቹ ማንኛውንም ነገር ወደ ውስጥ ያስገባሉ። ይህንን እስር ቤት ለ1 ዓመት ያህል በሚስጥር ቀርጨዋለሁ። ምን ትፈልጋላችሁ? በእናንተ ምክንያት ተጨማሪ ችግር ውስጥ አትክተቱኝ። ሁሉም ሰው ጉቦ ይበላል። የመጀመሪያው ድንጋጤ ሲረግብ ታራሚዎቹ በዚህ ጊዜ በቀጥታ ለሚኒስትሩና በካሜራዎቹ ፊት መናገር ጀመሩ። ይህ የተቀረጸው ምስል መቼም ቢሆን ይታያል ብለው አያምኑም። በመናገራቸው ምክንያት ሊቀጡ አልፎ ተርፎም ወደ ሌላ ክፍል ሊዘዋወሩ እንደሚችሉ ቢያውቁም ያም ሆኖ ግን ከመናገር አልተቆጠቡም። አሁን ለምናገረው ነገር ሁሉ ሙሉ ኃላፊነት እወስዳለሁ። ከዚህ በኋላ ወደ ሌላ ቦታ እንደሚያዘዋውሩኝ እርግጠኛ ነኝ። በዚህ ቅጽበት እዚያ በመገኘታችን ያለብንን ኃላፊነት ተረዳን። የሚናገሩትን ነገር ምንም ሳንቀንስ ምንም ሳንጨምር ለእናንተ ማድረስ የኛ ኃላፊነት ይሆናል። የጤና አገልግሎቱንና የእስር ቤቱን መጨናነቅ በተመለከተ እነዚህን ችግሮች ለመፍታት እርምጃዎችን እየወሰድን ነው። ሆኖም ግን በሚያሳዝን ሁኔታ እንደምንፈልገው ፈጣን ውጤት እያየን አይደለም። እዚህ ጋር ያልተገባ ጥቅም እንደሚገኝ እናውቃለን። ይህንን ለመታገል እየሞከርን ነው። በካሊ ከተማም በአንድ መርሃ ግብር ላይ እየሰራን ነው። ታራሚዎች ከመፈታታቸው ከረጅም ጊዜ በፊት በምክር በስራ ክህሎትና በስነ ልቦና ሕክምና ድጋፍ መዘጋጀት አለባቸው። ይህም በቀላሉ ከህብረተሰቡ ጋር እንዲቀላቀሉ ያደርጋቸዋል። በዚህም ወደ ወንጀል ተመልሰው እንደገና እንዳይገቡ ያደርጋቸዋል። መንግስት ሰዎች ከተፈቱ በኋላ እውነተኛ እድል ሊሰጣቸው ይገባል። ማለት የምትፈልጉት ነገር አለ? I apologize in advance. በቅድሚያ ይቅርታ ጠይቃለሁ። በእንግሊዘኛ ለመናገር ሞክራለሁ። ይህ እስር ቤት ለኮሎምቢያ ውርደት ነው። በቅርቡ ከኔትፍሊክስ፣ ከኤችቢኦ እና ከአፕል ለዘጋቢ ፊልም ይመጣሉ። ይህንን ዓለም አቀፍ ቅሌት ሁሉም ያየዋል። በዚህ ቦታ ሊያፍሩ ይገባል። እዚህ ምን እየተካሄደ እንዳለ ሁሉም ሰው ያያል። ታራሚዎችን የምትይዙበት መንገድ ውሃ የለም፣ መብራት የለም። እዚህ የሚሰጠን ምግብ እንኳ መብላት አይቻልም። እናንተ የኮሎምቢያ ውርደት ናችሁ። ይህን ሀገር በተሻለ ሁኔታ መወከል ነበረባችሁ። ከፕሬዝዳንት ጉስታቮ ፔትሮ ጋር ተባበሩ። ማፈር አለባችሁ። እንዲህ አይነት ቦታ በመኖሩ ልታፍሩ ይገባል። ይህ ቦታ እስር ቤት አይደለም፣ ገንዘብ ለማምረት የተገነባ ፋብሪካ እንጂ። ጠባቂዎች ማንኛውንም ነገር ወደ ውስጥ ያስገባሉ፣ ከዚያም መልሰው ይሰርቁታል፣ ደጋግመው ይሸጡታል። እውነታው ይህ ነው። ይህ ከፕሬዝዳንቱ ርዕዮተ ዓለም ጋር ሙሉ በሙሉ የሚቃረን ነው። በኮሎምቢያ ውስጥ ነገሮች የሚከናወኑት በዚህ መንገድ ነው። እዚህ ጭቆና እንዳለ ዓለም ይወቅ። በእርግጥ እነዚህ ሁኔታዎች ለእርስዎ አስቸጋሪ ሊመስሉ ይችላሉ። ነገር ግን ሁኔታውን ለማሻሻል እየሰራን ነው። እዚህ ለረጅም ጊዜ የቆየው ማን ነው? አንዳንድ ታራሚዎች እዚህ ከ14 እስከ 18 ዓመት ቆይተዋል። ስሙኝ፣ አንድ ነገር ልነግረው እፈልጋለሁ። እርስዎ የሚሉትን ነገር እውነታውን የሚያንጸባርቅ አይደለም። ይህንን የምናገረው በሙሉ አክብሮት ነው። እየዋሹኝ እንደሆነ አስባለሁ። ተመልከት፣ እዚህ ሁላችንም ወንዶች ነን። እነዚህን ዩኒፎርሞች ብታወልቁ ሁላችንም እኩል ነን። ሁላችንም አንድ ነን። እዚህ መጥተው ፊቴ ላይ ዋሹ። እየዋሹኝ ነው። ምንም አይነት ዋስትና ሊሰጡን አይችሉም። ምንም ውሃ የለም፣ ምግብ የለም። የሕክምና ስርዓት አስከፊ ነው። እርስዎ ደግሞ ስለ ፖለቲካ ያወሩልኛል። እዚህ ሰዎች የሚበሉት ምግብ እንኳን የላቸውም። አይጦች አሉ። ደግሞ ያ የሚያመጡት ምግብ በመቋጣቴ ይቅርታ፣ ግን እዚህ መጥተው ፊቴ ላይ ይዋሻሉ። አንድ ነገር በእውነት ልንገርዎ፣ እግዚአብሔር ይህንን ፊት ለፊት የመናገር ዕድል ሰጥቶናል። እርስዎ ሚኒስተር ነዎት፣ እኔ ደግሞ በወቅቱ የካቢኔ ሚኒስተር ልሆን ጥቂት ሲቀረኝ ነበር የታሰርኩት። ጠባቂዎቹ በየቀኑ ከኛ ገንዘብ ይቀበላሉ። ከእስር ቤቱ ኃላፊ ጀምሮ እስከ ተራ ጠባቂዎች ድረስ ሁሉም ሰው ጉቦ ይበላል። የምናገረው ስለ ራሴ ብቻ ነው። ሌላውን አታስገቡበት። በየቀኑ እርስዎ ቤትዎ ውስጥ
በቀን 24 ሰዓት ውሃ አለው፣ እኛ ግን የለንም። ውሃ የለንም። አንዳንድ ጊዜ በቀን ለ1 ሰዓት ብቻ ይመጣል። አንዳንድ ጊዜ ደግሞ ለ2 ሰዓት። አንዳንድ ጊዜ ሳንበላ ገላችንን ሳንታጠብ በክፍላችን ይቆለፍብናል። እንደዚህ ነው የሰው ልጅ የምታከብሩት ነው ወይ? Eating without even showering. Is this human dignity? Is it? ቅሬታቸው ስለ ሁኔታዎቹ ብቻ አልነበረም። ያየናቸው ያሉ ክፍሎች በገንዘብ ላይ የተገነባ ስርዓትን የሚያሳዩ ናቸው። በመጀመሪያ መደበኛውን ክፍል ላሳያችሁ። ይህም ገንዘብ ለሌላቸው ታራሚዎች የሚሆን ነው። እዚህ የድንግል ማርያም ስዕል አለ። እዚህ ማይክሮዌቭ አለ። አንዳንድ የወጥ ቤት ዕቃዎች፣ ሽንኩርት፣ መንደሪና ያለው። ሽንት ቤቶቹም ያኑ ተመሳሳይ ይከተላሉ። እዚህ ደግሞ ሌሎች አልጋዎች አሉ። አሁን ደግሞ ገንዘብ በውስጥ ምን ሊለውጥ እንደሚችል ላሳያችሁ። በዚህ ክፍል ውስጥ ምን እንዳለ ጠጋ ብለን እንመልከት። እዚህ ያሉት ክፍሎች እንደ ታራሚው የገንዘብ አቅም ይለያያሉ። አሁን ያለነው ብዙ ገንዘብ ያለው ሰው ክፍል ውስጥ ነው። ከቁም ሳጥኖቹ ከልብሶችና ከበርካታ የተለያዩ ጫማዎች ሁኔታውን መረዳት ይቻላል። እዚህ ደግሞ ይበልጥ ብዙ ጫማዎች አሉ። በእውነት ለመናገር ምናልባት ከሁላችንም በላይ ጫማ አለው። ይህ ለኔ እንግዳ ነው። አንድ ሰው እዚህ ውስጥ በዚህ ሁሉ ልብስና ጫማ ምን እንደሚያደርግ አላውቅም። ነገር ግን ይህ በእርግጥ ካየናቸው ክፍሎች ሁሉ በጣም ንጹህና በሚገባ የተያዘው ነው። ፍተሻውን በውሻዎች እየተመራን ጀምረናል። ውሻዎቹ ማንኛውንም ነገር ካሸተቱ በቀጥታ ወደዚያው ያመራሉ። የመጀመሪያዎቹ 2 የእስር ቤት ክፍሎች ከአደንዛዥ እጽ ነፃ ናቸው። እዚህ ውስጥ ማንኛውም ህገወጥ ነገር ካለ ሁሉንም እናገኘዋለን። ከበስተጀርባዬ ታራሚዎቹ ከፖሊስ ጋር እየተከራከሩና ቃላት እየተለዋወጡ ነው። የፊልም ትዕይንት ይመስላል። ነገር ግን ይህ እውነተኛ ህይወት ነው። እንዲያውም ልክ ከፊልም የወጡ ነው የሚመስሉት። የጠባቂዎቹ ቢሮ ይህንን ይመስላል። በሌላ በኩል እነርሱም ቢሆኑ በራሳቸው መንገድ የእስር ቤት ህይወትን እየኖሩ ነው። ይህ የሥራ ቦታቸው ነው። እዚህ የምታዩት በፍትህ ሚኒስትሩ በተመራው ድንገተኛ ፍተሻ ወቅት የተያዘ ነው። ነገር ግን ዛሬ በግልጽ የታየው ህገወጥ ዕቃዎች ብቻ አይደሉም፣ በእስር ቤቱ ውስጥ ያለውን የኢኮኖሚ ስርዓት ጭምር ነው። ከበስተጀርባዬ ከእስር ቤት ክፍሎቹ የተወሰዱትን ነገሮች ሁሉ ማየት ትችላላችሁ። በርካታ ቢላዎች፣ ብዙ ስልኮች እና ከሁሉም በላይ ደግሞ አደንዛዥ እጾች፣ ከረጢቶችና አልኮልንም ማየት ትችላላችሁ። እዚያው ውስጥ ብዙ መሳሪያዎችን አዘጋጅተዋል። አብዛኛውን ጊዜ በእጃቸው የሰሯቸው ናቸው። ለምሳሌ ከተደራራቢ አልጋዎች ላይ የቆረጧቸውን ብረቶች በመሳል ወደ ቢላነት ቀይረዋቸዋል። በተለይም እነዚህን ቢላዎች ማግኘት እዚህ የብዙዎችን ህይወት አትርፎ ሊሆን ይችላል። እዚህ ያለው እያንዳንዱ ሰው አደገኛ ነው። ስለዚህ እንዲህ አይነት ነገር በቀላሉ በሞት ሊደመደም ይችል ነበር። አሁን ግን ያ እንዳይሆን ተከላክለዋል። ውድ ተከታታዮች፣ እዚህ ያለው የአደንዛዥ እጽ መጠን የማይታመን ነው። በፊታችን የምናያቸው እነዚህ የታሸጉ ነገሮች በሙሉ አደንዛዥ እጾች ናቸው። እንዲያውም አንዱን እየከፈትን ነው። እዚህ ጠረጴዛ ላይ የሰፈረው እጽ ከ1 ኪሎ ግራም በላይ ሳይሆን አይቀርም። እውነቱን ለመናገር እንዲህ ያለ ከፍተኛ መጠን ያለው ህገወጥ ዕቃና አደንዛዥ እጽ እጠብቃለሁ ብዬ አልገመትኩም ነበር። ሁኔታው ከጠበቅነው በላይ ነው። ካገኘኋቸው እጾች ሁሉ በጣም እንግዳ የሆነው የትኛው እንደሆነ ጠየቅን። ቱሲ አሉ። አዎ ቱሲ ሮዝ ቀለም ያለውና ሰውን ወደ ቅዠት ዓለም የሚወስድ ኬሚካላዊ እጽ ነው። አሁን ደግሞ ሚኒስትሩና የእስር ቤቱ ኃላፊ በጠረጴዛው ዙሪያ ቆመዋል። በተገኘው ውጤት እየተደሰቱ ጠባቂዎችን ያመሰግናሉ። ይህ ሁሉ ህገወጥ መሳሪያና እጽ የተገኘው በአንድ ፍተሻ ብቻ ነው። በዚያ ቅጽበት የሪክ ኤንድ ሞርቲ ታዋቂ ንግግር በአእምሮዬ ተመላለሰ። የእናንተ ተቃውሞ ለኔ ምንም ዋጋ የለውም፣ ምክንያቱም ምን እንደሚያስደስታችሁና ለምን እንደምታጨበጭቡ አስቀድሜ አይቻለሁ የምትለው። ይህ ሁሉ ክምችት በአንድ ጀንበር የመጣ አይደለም። እያንዳንዱ ዕቃ ቀን ከቀን በየጥቂቱ ወደ ውስጥ የገባ ነው። በዚህ ሰዓት ሁላችንም በአንድ ተመሳሳይ ጥያቄ ላይ ትኩረታችንን አድርገናል። ይህ ሁሉ ህገወጥ ዕቃ በእነዚህ ሁሉ ጠባቂዎች መሃል እንዴት ወደ ውስጥ ሊገባ ቻለ? This is not a prison. ይህ እስር ቤት አይደለም። ይህ ገንዘብ ለማግኘት የተገነባ ፋብሪካ ነው። ጠባቂዎች ማንኛውንም ነገር ወደ ውስጥ ያስገባሉ፣ ከዚያም መልሰው በመስረቅ ይሸጡልናል።
በአሁኑ ወቅት በሰራዊቱ እገዛ የእስር ቤቶችን ደህንነት ለማጠናከር እየሞከርን ነው። ነገር ግን በግልጽ ለመናገር አሁን እየተወሰዱ ያሉት እርምጃዎች በቂ አይደሉም። ይህም የኛ ስጋት ነው። በእስር ቤቶች ውስጥ የሚንቀሳቀሰውን የኢኮኖሚ ስርዓት ማስቆም አለብን። ይህ ስርዓት በውስጡ የወንበዴ ቡድኖችን ይፈጥራል። እነዚህን ቡድኖች ደግሞ መጋፈጥ ይኖርብናል። ይህ ነው ይህንን ድንገተኛ ፍተሻ ታሪካዊ የሚያደርገው። ምክንያቱም እዚህ የተገኙት በእጅ የተሰሩ ቢላዎች፣ ስልኮች፣ አልኮል ወይም አደንዛዥ እጾች ብቻ አይደሉም። እያንዳንዱ ቁሳቁስ የሚያመለክተው ከመንግስት ቁጥጥር ውጪ በዚህ እስር ቤት ውስጥ የተገነባውን ሁለተኛ ስርዓት ነው። እዚህ ጋር ገንዘብ ልዩ ጥቅምን ብቻ አያመጣም፣ ይልቁንም ህግን በአዲስ መልክ ይጽፋል። ገንዘብ ካለው ጥበቃ መግዛት ይችላሉ። የተሻለ የመታሰሪያ ክፍል መግዛትም ይችላሉ። ስልኮችን፣ አልኮልን፣ አደንዛዥ እጾችንና የበለጠ ምቹ ህይወትን ማግኘት ይችላሉ። አሁን አንድ ጥያቄ በአእምሮዬ ውስጥ ይመላለሳል። እኛ ከሄድን በኋላ እዚህ ጋር በእርግጥ የሚለወጥ ነገር ይኖራል? ሚኒስትሩ ይህንን ስርዓት ለመዋጋት ቃል ገብተዋል። በሚያሳዝን ሁኔታ እስር ቤቶች ሆቴሎች አይደሉም። ይሁን እንጂ ለታራሚዎች ሰብአዊ ሁኔታዎችን ማመቻቸት ይኖርብናል። ነገር ግን በተመሳሳይ ጊዜ በውስጥ ያለውን ስርዓት ማስከበር አለብን። ይህ ኦፕሬሽን ለዚህ ግልጽ ማሳያ ነው። መንግስት ከማረሚያ ቤት ባለስልጣናት ጋር በመሆን በእስር ቤቶች ውስጥ ወንጀልን ለመከላከል የተቻለውን ሁሉ እያደረገ መሆኑን ማሳየት እንፈልጋለን። በላ ፒኮታ ታራሚዎች በህይወት እንዲቀጥሉ የሚያደርጋቸው ትልልቅ ተስፋዎች አይደሉም። ይልቁንም ትንንሽ የዕለት ተዕለት ልምዶች ናቸው። ስራ ደግሞ የዚህ የዕለት ተዕለት ልምድ በጣም ተጨባጭ ክፍል ነው። ቀድመው መፈታት የሚፈልጉ ታራሚዎች እንደ ቅጣታቸው አካል በእስር ቤቱ ውስጥ የመስራት ምርጫ ይሰጣቸዋል። ስሜ ማርሎ አሌክሳንደር ይባላል። በየቀኑ እስር ቤት ውስጥ እሰራለሁ። ይህ የዕለት ተዕለት ልምዴ ነው። ቀድመህ መፈታት ከፈለክ መስራት አለብህ። በመስራት የቅጣት ዘመንህን ማሳጠር ትችላለህ። በእርግጥ ምርጫው ያንተ ነው። ለሰሩበት ለእያንዳንዱ 3 ቀናት ታራሚዎች ከቅጣት ዘመናቸው ላይ የ2 ቀናት ቅናሽ ያገኛሉ። ነገር ግን ለመስራት ለሚመርጡ ሰዎች የእረፍት ቀንም የለም። ታራሚዎች በሳምንት ውስጥ በየቀኑ መስራታቸውን ይቀጥላሉ። ለመንግስት መስሪያ ቤቶች የሚሆኑ የቢሮ ዕቃዎች፣ ለታራሚዎች የሚሆኑ ዩኒፎርሞችና የተለያዩ የህዝብ መጠቀሚያ ቁሳቁሶች በእስረኞች ይመረታሉ። ከበስተጀርባዬ የምታዩቸው ታራሚዎች በየዓመቱ ወደ 10,000 የሚጠጉ ዩኒፎርሞችን ያመርታሉ። አሁን ደግሞ በፍርድ ቤት ውሳኔው ከፍተኛ የሆነን ታራሚ አስቡ። ምናልባት የሚቀጥሉትን 20 ዓመታት በዚህ ህንፃ ውስጥ ያሳልፋል። እንዲጸና የሚያደርገው ምንድነው? ተስፋ እንዳይቆርጥና እንዳይሰበር የሚያደርገው ምንድነው? እዚህ ከመጣሁ በኋላ ነገሩ ስለ ተስፋ ለመሆኑን ተገነዘብ። ምክንያቱም ተስፋ የሚያከትምበት ቦታ እዚህ ነው። ላ ፒኮታ እነዚህን ታራሚዎች በህይወት የሚያቆያቸው የዕለት ተዕለት ልምዳቸው ነው። ምክንያቱም እዚህ ትልልቅ ውሳኔዎችን መወሰን አይቻልም። ህይወትን እንደገና መገንባት አይቻልም። የቀረው ነገር ቢኖር ተደጋጋሚ ድርጊቶች ብቻ ናቸው። በመተላለፊያው ላይ ያንኑ የሸክላ ወለል መርገጥ፣ ያንኑ ግድግዳ መንካት፣ በተመሳሳይ ሰዓት በመስኮት በኩል ወደዚያው ባዶነት መመልከት፣ የራስን የዕለት ተዕለት ልምድ መፍጠር አእምሮን ሳይታወክ ለማቆየት ብቸኛው መንገድ ነው። ለሰራነው ስራ ዋጋ እየከፈልንበት ነው። አሁን ረጋ ብያለሁ። በእስር ቤት 11 ዓመት ገደማ ወደ 12 ዓመት የሚጠጋ ጊዜ አሳልፌያለሁ። 2 ዓመት ገደማ የቀረኝ ይመስለኛል። የተፈረደብኝ 33 ዓመት ከ4 ወር ነበር። እስር ቤት ስትገባ ገንዘብ ምንም እንዳልሆነ ትረዳለህ። በእውነት ልታከብራቸው የሚገቡ ነገሮች አሉ። ቤተሰቦች፣ ልጆች፣ የህይወት አጋር። ቤተሰቦቼ በሚገባ ያውቁኛል። ጥሩ ሰው መሆኔን ያውቃሉ። ለተፈጠረው ነገር ይቅር ይሉኛል ብዬ ተስፋ አደርጋለሁ። በጣም አስከፍቻቸዋለሁ። ምን ያህል እንደምወዳቸው መቼም እንደማይረሱ ተስፋ አደርጋለሁ። ወጣት ስትሆን ስተት ትሰራለህ። ነገር ግን ራሴን እንደ መጥፎ ሰው አላየውም። ስሜ ሉዊስ ፊሊፖ ካፓዶር ፓርሎ ይባላል። የሚጠብቁኝ ልጆች አሉኝ፣ የልጅ ልጆችም ጭምር። ባለቤቴ በቅርቡ ከዚህ ዓለም በሞት ተለይታለች። አንድ ሰው ወደ እስር ቤት ከተላከ ምን ይኖረዋል? እስር ቤት የሆነ ነገር ያስተምሩናል ብዬ አምናለሁ። በመጨረሻ ስትወጣ በቀላል ጠብ ምክንያት እንደገና እዚህ መመለስ የለብህም። በእስር ቤት ውስጥ ለረጅም ጊዜ ከቤተሰቦቻችን እንርቃለን። በእስር ቤት ውስጥ ጊዜያችንን ስናሳልፍ ምናልባት ገና ያልተለማመድናቸውን የተወሰኑ የህይወት ጣዕሞችን የመደሰት እድሎችን እናጣለን። አንተ ለምንድነው እዚህ ያለኸው? በህገወጥ የጦር መሳሪያ ዝውውር፣ በግድያ፣
እኔ እዚህ ያለሁት በግድያ ሙከራና በከባድ ስርቆት ነው፣ በአደንዛዥ ዕፅ ዝውውር። በእስር ቤት ውስጥ የዕለት ተዕለት ልምድ ቀስ በቀስ ወደ ሱስነት ይለወጣል። እዚህ ያለው እያንዳንዱ ሰው የራሱ ሱስ አለበት። አንዳንዱ በአልኮል፣ አንዳንዱ በአደንዛዥ ዕፅ፣ አንዳንዶች ደግሞ ጊዜን በመግደል ሱስ ተይዘዋል። አንዳንዶች ደግሞ ጊዜን በመግደል ሱስ ተይዘዋል። አንዳንዶች ደግሞ በራሳቸው የዕለት ተዕለት ልምድ። ምክንያቱም እዚህ የሆነ ነገር ሳይጣበቁ መኖር ከባድ ነው። አንዳንዶች በየቀኑ ሙዚቃ በመስራት በዲሲፕሊን ሱስ ውስጥ ይገባሉ። በእስር ቤት ውስጥ እያንዳንዱ ሰው የራሱን ውጊያ ይዋጋል። አንዳንዶች ከእስር ቤቱ ጋር፣ አንዳንዶች ደግሞ ከራሳቸው ጋር። አንዳንዶች እንጨት ይቀርጻሉ፣ ሌሎች ልብስ ይሰፋሉ። በሳምንቱ ውስጥ በየቀኑ ይሰራሉ። ይህም የቅጣት ዘመናቸውን ያሳጥርላቸዋል። እዚህ ለሰዎች ትዕግስት ማሳየት አለብህ። ጊዜህን ከማን ጋር እንደምታሳልፍ በጥንቃቄ መምረጥ አለብህ። ታውቃለህ፣ በእርግጥ እዚህ ሁል ጊዜ ገንዘብ ያስፈልጋል። ለምሳሌ አልጋ ያስፈልግሃል እንበል፣ ይሰጡሃል። ግን የተሻለ መግዛት ትችላለህ። ስለ ምግቡ ደግሞ እንግዲህ ምግቡ ይመጣል። እንዴት እንብለው? ምናልባት የተሻለ ነገር መግዛት ትችላለህ። አንዳንዶች ለዓመታት በደረሰባቸው መከራ ቆዳቸው ደንድኗል። ሌሎች ደግሞ አሁንም ደካማ ናቸው። ለዚህ ነው በውስጥ እያንዳንዱ ሰው ወደሚያውቀው ነገር የሚመለሰው፣ ወደሚያውቀው ፊት፣ ወደሚያውቀው እንቅስቃሴ፣ ወደሚያውቀው ጥረት። ምክንያቱም እዚህ ውስጥ አንድ ሰው በጣም የሚፈራው ራሱን ነው። እምነትን ማጣት፣ የራስን ጨለማ መጋፈጥ። በህይወቴ እንዲህ ያለ ነገር አስቤ አላውቅም። በኮሎምቢያ ከታራሚዎች ጋር እንዲህ ሙዚቃ መስራት፣ አሁን የሚሰማኝ ስሜት መግለጽ እንኳ አይቻልም። እጅግ በጣም ደስተኛ ነኝ። ይህን የማደርገው በትክክል ለዚህ ነው። እናንተ ደግሞ እነዚህን ጊዜያት የተመለከታችሁ መሆኑን ማወቄ የበለጠ ደስተኛ ያደርገኛል። ላ ፒኮታን ለቅቄ ስወጣ በአእምሮዬ ውስጥ አንድ ጥያቄ ብቻ አለ። እኛ ከሄድን በኋላ እዚህ በእርግጥ የሚለወጥ ነገር ይኖራል? ምክንያቱም ዛሬ ያየሁት በድንገተኛ ፍተሻው የተያዙ ህገወጥ ቁሳቁሶችን ብቻ አይደለም። በእውነት ያየሁት በዚህ እስር ቤት ውስጥ ያለውን የኢኮኖሚ ስርዓት ነው። አንዳንድ ጊዜ አንድን ቦታ የሚያበላሸው የክፋት መኖር ብቻ ሳይሆን ያ ነገር ቀስ በቀስ እንደ ተራ ነገር መታየቱ ነው። ምናልባትም የአንድ እስር ቤት በጣም ጨለማው ክፍል ማንኛውም ሰው በሁኔታው የሚገረምበት ጊዜ ነው። በኮሎምቢያ ላ ፒኮታ እስር ቤት የነበረን ቆይታ በዚህ አበቃ። መልካሙን ሁሉ በመመኘት ተሰናበትኳችሁ። ሃይማኖት ምን አለ ነበሩ?